35ኛ ቀኑን በያዘው አሜሪካና እስራኤል በጥምር በኢራን ላይ በከፈቱት ጦርነት ኢራን አንድ ኤፍ-15ኢ ስትራይክ ኤግል የሆነ የአሜሪካን ተዋጊ የጦር ጀት መታጥላለች። ሁለት አብራሪ አባላት የነበሩት ይህ ጀት ሲመታ አብራሪው ማትረፍ ቢቻልም አብሮት የነበረውን ባልደረባ ፈልጎ ለማግኘት ግን ጥረት እየተደረገ መሆኑን ተገልጿል። ከዚህም በተጨማሪ ዝቅ ብሎ መብረር የሚችለው ኤ-10 ዋርቶግ የተባለው በራሪ ተመቶ መውደቁን ታውቋል። ኢራን አሜሪካን ያቀረበችው የ48 ሰዓት የተኩስ አቁም ስምምነት ሀሳብ ውድቅ ማድረጓን ምንጮች አረጋግጠዋል። በዚህም ጦርነቱ የኢራን ጠላቶች በሽንፈት ሀፍረት ተከናንበው እጅ ሰጥተው እስከሚጠናቀቅ እንደሚቀጥል ገልጸዋል። የኢራን ባለስልጣናት የአሜሪካን ፕሬዝዳንት ዶናልድ ትራምፕ በበኩላቸው ባደረጉት ንግግር ሀገራቸው በኢራን ላይ ከ2 እስከ 3 ሳምንት የሚፈጅ ከባድ ጥቃት ለመፈጸም መዘጋጀታቸውን ገልጸዋል። በዚህም አሜሪካ ኢራን የተኩስ አቁም እስከምትስማማ ድረስ በከባድ የቦምብ ድብደባ ወደ ቀደመ የድንጋይ ዘመን ሀገሪቷን እንደሚመልሰዋትም ዝተዋል። ዓለም አቀፍ የኢኮኖሚና የማህበራዊ ህይወት ቀውስን እየፈጠረ ያለው የሆርሙዝ መስመር መዘጋት አሁንም እንደቀጠለ ነው። በዚህም የነዳጅ ዋጋ በበርሜል ከ$100 በላይ እንዲሆን አስገድዷል። ዓለም አቀፍ የበረራ ኢንዱስትሪ ዓለም አቀፉ የበረራ ኢንዱስትሪ የዚህ ጦርነት ዋና ሰለባም ሆነዋል። ከጦርነቱ በፊት ዓለም አቀፍ የበረራ ኢንዱስትሪ በ2026 እስከ 41 ቢሊዮን ዶላር ትርፍ እንደሚያስመዘግብ ተተንብዮ የነበረ ቢሆንም በጦርነቱ ምክንያት የበረራ መስመሮች በመዘጋታቸው እና የአውሮፕላን ነዳጅና የኢንሹራንስ ፕሪሚየም ወጪዎች በመጨመራቸው ምክንያት የአየር መንገዶች ትርፍ እጅጉን መቀነሱን እና በቀጣይም በዚህ የ2026 ዓመት የታሰበውን ያህል ትርፍ ማስመዝገብ እንደሚሳናቸውም ተገልጸዋል። በዚህም ከኢንዱስትሪው ይገኛል ተብሎ የሚታሰበው ትርፍ አነስተኛ ሊሆን እንደሚችል ተገምተዋል። ጦርነቱ እንዳሰበችው ቀላል ያልሆነላት አሜሪካ በፖለቲካዊና በኢኮኖሚያዊ እንደውም ልዩ ጉዳዮች ያልታሰቡ ሀገራዊ ክስተቶችን ያስተናገደች ነው። የተቃውሞ ሰልፎችን እንዲሁም አንዳንድ የተለያዩ ኢኮኖሚያዊና አስተዳደራዊ ችግሮችን እየተጋፈጠች ነው። በዚህም የተነሳ አሜሪካ አንድ የጦር ጄኔራል እና ሁለት ከፍተኛ የጦር ባለስልጣናትን አባራለች። ከስልጣናቸው እንዲባረሩ አድርጋለች። የተባበሩት አረብ ኤሚሬትስ በበኩሏ ከኢራን የተተኮሱባትን 18 ባሊስቲክ ሚሳኤሎች 4 ክሩዝ ሚሳኤሎች እና 48 ድሮኖችን በተሳካ ሁኔታ ማቋረጧን ገልጻለች። ጦርነቱ ከተጀመረ እስካሁን ሰዓት ድረስም ዩናይትድ አረብ ኤሚሬትስ እጅግ ብዙ ሚሳኤሎችንና ድሮኖችን ማቋረጧን ገልጻለች። በዚህ ጦርነት ከፍተኛ ውድመት እየደረሰባቸው ያሉት የገልፍ ሀገራት አሁንም የበለጠ ከታሰበውም በላይ እና ምናልባትም የአካባቢውን ታሪክና
የታሪክ ኢኮኖሚያዊና ፖለቲካዊ ሁኔታን እስከ መጨረሻው ይቀይራል ተብሎ የሚታሰበው ምናልባትም ኢራን በእነኚህ የገልፍ ሀገራት የውሃና የኃይል ማጣሪያ የውሃና የኃይል ማመንጫ የውሃ ማጣሪያና የኃይል ማመንጫ ማዕከላት ላይ ጥቃት የሰነዘረች እንደሆነ ነው። እንደሚታወቀው እነኚህ የገልፍ ሀገራት ሙሉ ለሙሉ በሚባል ደረጃ የውሃ የመጠጥ ውሃ ከተፈጥሮ ወይም ከዝናብ የማግኘት ወይም ደግሞ ወንዞችም የላቸውም። ዝናብ የሚያገኙበትም ወቅት በጣም አጭርና በጣም አነስተኛ መጠን ያለው ዝናብ ነው የሚዘንበው። ያም ዝናብ በሚዘንብ ሰዓትም በከፍተኛ ጎርፍ የሚጥለቀለቁ ሆነው ዝናቡ በአጭር ጊዜ ዘንቦ ውሃውንም ለማጠራቀም ለመጠቀምም በማይመች ሁኔታ በአንድ ጊዜ ዘንቦ የሚያልፍና በዘላቂነት የመጠጥ ውሃ ችግራቸውን የሚፈቱበት ምንም አይነት መንገድ የሌላቸው ናቸው። ስለዚህም ብቸኛው የመጠጥ ውሃ ምንጫቸው መጠቀሚያ አማራጫቸው የባህር ውሃን በተራቀቀ ቴክኖሎጂ በማጣራት ወደ መጠጥነት በመቀየር ነው የሚጠቀሙት። ይህንንም ለማድረግ ከባድ የተወሳሰበ ቴክኖሎጂ በመጠቀም ከባድ ወጪም በማውጣት ነው ይህንን ችግራቸውን ሲቀርፉ የከረሙት። ነገር ግን አሁን ከኢራን ጋር በገቡት አሜሪካን ቀጥታ እነኚህ የገልፍ ሀገራት ከኢራን ጋር ጦርነት ባይከፍቱም ለአሜሪካን የጦር ቤዝ በመስጠታቸው በመፍቀዳቸው ምክንያት የአሜሪካን የጦር ጀቶች ከነኚህ አረብ ሀገራት የገልፍ ሀገራት በመነሳት ስለሆነ ጥቃት የሚያደርሱት ኢራን እነኚህን ሀገራት ለመደብደብ ተገዳለች። ስለዚህ በዚህ ምክንያት ኢላማ አድርጋ ከምትደበድባቸው ዋና ተቋማት መካከል የገልፍ ሀገራትን የውሃ ማጣሪያዎች የተባበሩት አረብ ኤሚሬትስ፣ የሳውዲ አረቢያ፣ የኩዌት፣ የኳታር እነኚህን እና ሌሎቹንም ሀገራት የውሃ ማጣሪያዎችን እንደምትመታ ገልጻለች። በዚህም አሁን የኩዌትን የኃይልና የውሃ ማጣሪያ ማዕከል እንደመታችና በዚህ መጠነኛ ጉዳት ማድረሳቸውን ተገልጿል። ኩዌት በበኩሏ የኩዌት የኃይል ሚኒስትር በበኩሉ የደረሰውን መጠነኛ ጉዳት ለመቋቋም ጥገና ስራ በማካሄድ ላይ መሆናቸውን ታውቋል። ይህንን የኢራን ድብደባ አስጊ ከሚያደርጉት ነገሮች አንዱ የሀገራቱ የገልፍ ሀገራትም ሆነ የአሜሪካን የጦር መከላከያ ቤዞች በእነኛ ማጣሪያዎች አካባቢ ምንም አይነት የመከላከያ መሰረት የሌለ በመሆኑ በቀላሉ ሊጠቁ መቻላቸው ነው። በጣም በቀላሉ መጠቃት መቻላቸው። ከዚህም በተጨማሪ ምናልባትም ኢራን በአየር ከመደብደብ በተጨማሪ እነኚህን የውሃ ማጣሪያዎች የእነኚህን የውሃ ማጣሪያ ሲስተሞች በሀክ በማድረግ ሙሉ ለሙሉ አገልግሎት እንዳይሰጡ ልታረጋቸው እንደምትችልም ጦርነቱ በዚሁ ከቀጠለና ኢራን ከአሜሪካና ከእስራኤል የሚደርስባት ድብደባ የማይቋረጥ ከሆነ ዋስትና የማይሰጣት ከሆነ ሙሉ ለሙሉ እነኚህን የውሃ ማጣሪያዎች በሀከሮቻቸው አማካኝነት ሙሉ ለሙሉ ከስራ ውጪ ከአገልግሎት ውጪ ሊያደርጓቸው እንደሚችሉም ይጠበቃል።